ያገኙ ለነሱ ብር እየሰጡ ግሩፕ ፈጥሮ ብር አዋጡ ያሉ ይሄ ነገር ተገቢ አይደለም። ሩታ አቅፋ በተኛቸው እነሱ ምን ይጠቀማሉ? ምንም የሚጠቀሙት ነገር የለም እንዴ። ሩታ ደህና አልጋ ላይ ስተኛ እነሱ እኮ ሽንት ቤት እያጠቡ እኮ ነው፣ ፎቅ ለፎቅ ላይ የዞሩ እኮ ነው። ይሄ ነገር ተገቢ አይደለም። እኔ ልንገርሽ በጣም ነው እኔ ከነሱ ጋር በጣም ነው የሚጣላው። እኔ አሁን ፍቅርን ብደግፍ ላይክ አደርጋለሁ፣ ኮሜንት ጽፍላታለሁ እንጂ 5 ሳንቲም አልሰጣትም። ብደግፋትም ላይክ እና ኮሜንት ነው እንጂ 5 ሳንቲም አልሰጣትም። እሷ በዩና በላክ የምታገኘው ጥቅም አላት። ለእኔ 5 ሳንቲም አሰጠኝ። እኔ ተቸገርኩ ብል ራሱ 1 ብር አሰጠኝም። ስለዛ ሩታና አብርሃም አቅፎ ለሚሳሳሙት ነገር ተሳሳሙልኝ፣ ተጋቡልኝ። በጾም ምድር የታገር ነው ሰርግ ያለው? በጾም ምድር የታገር ነው ሰርግ ያለው? የትኛ ቅንጦት ይዞት ነው ዱባይ መጥቶ የሚሰርግ ሰው? ስለዛ እነዚህ ልጆች በእነሱ ምክንያት እንዳለ አረብ ሀገር ሴቶች እየተሰደቡ ነው፣ እየተገረፉ ነው። ስለዛ ይሄ ነገር ሊቆምልን ነው የምንፈልገው። በእነሱ ስም እኩል መጠራት የለበትም። እናት አባት ምረዱ ሴቶች አሉ፣ ልጆቻቸውን የሚጦሩት አሉ፣ የተቸገሩትን ጎዳና ላይ የወደቁትን ምረዱት አሉ። ስለዛ እነዚህ ልጆች ከነዚህ ጋር እኩል ሆነ ተደምረን መጠራት የለብንም። እኔ ጨርሻለሁ። አመሰግናለሁ። ዋው አንደኛ ነሽ ማርያምን። አይ ላይክ ዮር ኢነርጂ አይ ላይክ ኢት። ስንት የተቸገሩ ቤተሰቦቻችን እያሉ ስንት የራባቸው ጎዳና ላይ የወደቁ ስንት ህዝብ እያለ እዚህ ጋር እነሱ ዩቱብ ስለሰሩ ለእነሱ ወርቅ፣ ለእነሱ ቴሌቪዥን፣ ለእነሱ ሶፋ ማናት? እና እሷ ማናት? እኔ እናትና አባቴን አረዳ እግዚአብሔር ምስክሬ ነው። በህይወቴ አይቻቸውም፣ ተከታትያቸውም አላውቅም። የሚገርምሽ ነገር ለምን ብትይ የሚሰሩን ነገር አስተማሪ አይደለም። እነሱ አሁን እንደኛ ምንድን ነው የሚያስተምሩን? ዛሬ አንዷን አግብቶ ሲፈታ እንትን ለእነሱ እኮ ይሄ ነገር እኮ ለእነሱ የገንዘብ መሰብሰቢያ እንጂ እኮ ለእኛ ትምህርት እኮ አይደለም። እኔ ጭራሽ አይቻቸውም አላውቅም። ሚስዬ ብታምንም ባታምንም እዚህ ተቆራርጦ ሲመጣ ቲክቶክ ላይ ነው የማያቸው እንጂ ዩቲዩባቸውን ገብቼ አንድ ቀን ቸክ አድርጊያቸው አላውቅም።